ሰላም ሰላም የዩቲዩብ ተከታታዮች እንዴት አላችሁ? ሰላማችሁ ብዝት ይበልልኝ። አዲስ ጀማሪ ነኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ እላለሁኝ። ዛሬ ይዤላችሁ የመጣሁት እንዴት ጸጉራችንን በአጭር ጊዜ ውስጥ ተፈጥሯዊ በሆነ መንገድ ማሳደግ እንችላለን የሚለውን ነው። በነገራችን ላይ ውድ ቤተሰቦቼ ማወቅ ያለባችሁ ጸጉራችንን ለማሳደግ ከመሞከራችን በፊት ማስተካከል ያለብን ነገር ይኖራል ማለት ነው እና ለጸጉራችን ተስማሚ የሆነው ማንኛው ነው የሚለው ኮንዲሽነርም ሆነ ቅባት፣ እንደገና ደግሞ የተለያዩ ኬሚካል ያላቸውን ነገሮች እንዴት መጠቀም እንዳለብን በጥንቃቄ ማወቅ አለብን ማለት ነው። ለምሳሌ ሻምቦ ለኛ የሚስማማንን ሻምቦ ካልተጠቀምን በስተቀር ጸጉራችን ልክ ሊሆን አይችልም። በሻምፖ ምክንያት ሊበጣጠስብን ይችላል ማለት ነው። በመቀጠል ደግሞ የኬሚካል ያለባቸው ቅባቶች ለምሳሌ አሁን አዲስ የመጣ ቅባት አለ አፍሪ ሀልባል የሚል ማለት ነው። ቦታው ልክ አይደለም እና መብራት አለበት ቦታ ምናምን ስለሆነ ብዙ አይታይም። አፍሪ ሀልባል የሚለው ቅባት ለሚስማማችሁ ልጆች በጣም አሪፍ ነው። ለማይስማማ ግን ይበጣጠሳል። አይታችሁት አንድ ጊዜ ታይታችሁት እናንተ ጸጉራችሁ ላይ የማይስማማችሁ ከሆነ አትጠቀሙ ማለት ነው። ምክንያቱም ለማይስማማችሁ የመበጣጠስ ባህሪ ሊኖረው ይችላል ጸጉራችሁ። እንደገና ደግሞ ከመበጣጠሱ ባሻገር እናንተ ስታበጥሩት ጭንቅላታችሁን ያማችኋል፣ ማበጠሪያው ላይ ይወልቃል። እንደዛ አይነት ባህሪ የምታዩበት ከሆነ ጸጉራችሁ አትጠቀሙ ማለት ነው። ደግሞ ተቀብታችሁ ምንም አይነት የመነቃቀል ባህሪ የማያሳያችሁ ከሆነ መጠቀም ትችላላችሁ። ማንኛውንም ተፈጥሮም ሆነ ኬሚካል ያለበት ነገር በስነ ስርዓት ስትጠቀሙት የሚያሳያችሁ ለውጥ ካለ በተደጋጋሚ ያንን መጠቀም አለባችሁ። ደግሞ የማያሳያችሁ ለውጥ ካለ ሌላውን ነገር መሞከር አለባችሁ ማለት ነው። ስለዚህ ደግሞ ጸጉራችንን በምንተኛ ሰዓት ልክ እንደዚህ እየጠመጠምን እንትን እንዲል ማድረግ እንችላለን ማለት ነው። ለሽ እንዲል እንዳይበጣጠስ እንቅልፍ በምንተኛበት ሰዓት እንደዚህ ጥምጥም እያደረግን ጊዜ ካለን፣ ጊዜ ከሌለ ደግሞ ከአንድ ጎን አንድ እያደረግን መተኛት እንችላለን ማለት ነው። ምክንያቱም በምንተኛበት ሰዓት በራሱ ይበጣጠሳል ጸጉራችን። በተረፈ ውድ ቤተሰቦቼ ሰሞኑን ሲዘዋወር የነበረ ዘይት አለ። በጣም አሪፍ ነው። ሌላ ቦታ ከነካው ሌላ ጸጉር ያወጣል ምናምን የሚል ነገር አለና እስኪ እጄ ላይ ገብቷል። ተጠቅሜ እኔ ያሳያችኋለሁ። መጀመሪያ እኔ ልጠቀመውና ከዛ ለውጥ የሚያመጣ ከሆነ ወደ እናንተ ይዤላችሁ ቀርባለሁኝ ማለት ነው። እንደገና ማታ በምተኙ ሰዓት ከጸጉራችሁን ካሸጋችሁት በኋላ ማለቴ እንደዚህ ከጠመጠማችሁት በኋላ ወይ ደግሞ ከአንድ ጎን አድርጋችሁ ከአንድ ጎን አንድ አድርጋችሁ ካሰራችሁ በኋላ ኪሶች ከሼል ላይ የሚገዙ ኪሶች አሉ፣ ልክ እንደዚህ ብጤዎች ማለት ነው። በእነዚህም ማሸግ ትችላላችሁ። ወይም ደግሞ ጸጉራችሁን በማይነጫጭ ሻሽ፣ ልስልስ ባሉ ሻሾች መጠረዝ ትችላላችሁ ማለት ነው። ውድ ቤተሰቦቼ ሌላው ደግሞ ኬሚካል ያልተቀላቀለበት ቤት ውስጥ የምታዘጋጁት ማስክ ለምሳሌ ተልባ፣ እንደ ሩዝ፣ የሮዝመሪ፣ ሀብሽ እነዚህ ነገሮች ጸጉርን በጣም ነው የሚያሳድጉት። ነገር ግን ጥንቃቄ ያስፈልጋል ማለት ነው። ህና ብዙ ጊዜ የምትጠቀሙ ሰዎች ህና ጸጉር ይበጣጥሳል ማለት ነው። ያሳድጋል ለጊዜው ግን ጸጉራችሁን ህና ተጠቅማችሁ በምትተዉበት ሰዓት ያ ህና ሲቀር ጸጉራችሁን እንዲበጣጥስ ያደርገዋል ማለት ነው። ህናው ሲቀር ይበጣጠሳል። ሰድርም ደግሞ እንደዛው ማሳደጉን ያሳድጋል፣ ግን እናንተ ስተውት ይበጣጥሳል ማለት ነው። እና በሚቀጥለው ቪዲዮ ምን እንደምጠቀም ደግሞም የዘይቱን አጠቃቀም እንዴት እንደሆነ ይዤላችሁ ቀርባለሁ። ሰላም ቆዩ። ሰብስክራይብ አድርጉ።